Hey what up YouTube እንዴት ናችሁ? ዛሬ ደግሞ በጣም ባዩ ቪዲዮ መጥቼላችኋለሁ። ዛሬ እንግዲህ የምንሰራው በኢቲኤፍሲ የሚዘጋጀው የሴዶ እና ጆኒ ወይም የተለያዩ የቦክሲንግ ኦር የማርሻል አርት ስፖርት ውድድሮች አሉ በቅርቡ የተዘጋጁ እና የሱ ፕሬስ ኮንፈረንስ ትናንትና ተደርጎ ነበር እና በሱ ፕሬስ ኮንፈረንስ ላይ የተለያዩ አነጋገሮች፣ የተለያዩ ጭቅጭቆች፣ ብዙ አይነት ንግግሮች ነበሩ። እሱን ሪአክሽን ዛሬ እንሰራለን። ይህን ቪዲዮ እስከመጨረሻው ተከታተሉት፣ እናንበታላችሁ። ከዛም በተጨማሪ ደግሞ የሰሞኑን ቪዲዮ ካላያችሁ እዚህ ጋርና እዚህ ጋር እነዚህን ቪዲዮ ገብታችሁ ቼክ አውት አድርጓቸው። በጣም ምርጥ ቪዲዮዎች ናቸው። ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ኦኬ ጋይስ፣ እስካሁን ቪዲዮ ላይክ እንዳደረጋችሁት ተስፋ አደርጋለሁ። ሀሳባችሁን አሳውቁኝ፣ ሼር አድርጉ ነው። አሁን ደግሞ ወደ ሜን ኢቨንቱ ጆኒ ቨርሰስ ሴዶ ሪአክሽን ቪዲዮ ዘ ኪንግ ሴዶ Sedo Asande Sedo Wow Sed እንግዲህ ብዙ ነገር አሳልፈናል። አራስጩበት ግን ጆሮ ላይ አስጩበት ቢነሳብስ ብቻ ሴዶ ይመች። እኔ እናንተ በማርሻል አርት ብዙ እንዳሳለፍክ አውቃለሁ። ብዙ ለፍተሃል፣ ብዙ ጥረሃል። ሰው ግን የሚያውቀው ቲክቶክ ብቻ ነውና የምታስተላልፈው መልእክት ካለ ስለ ውድድሩ ምን ተሰማ? ለበቀሉ ስንሰጣት ሮስት እያደረገው ነው፣ ግን ይሄ አፕሪሺየትም እያደረገው ነው፣ ሮስትም እያደረገው ነው። ሰምታችኋል? እኔ አይደለሁም ያልኩት፣ እኔ አይደለሁም። በማርሻል አርት ብዙ ሰርተሃል ግን እኔ የመጀመሪያ ቃሌ አልহামዱሊላህ ረቢል ዓለሚን። እኔ የመጀመሪያ ቃሌ አልহামዱሊላህ ረቢል ዓለሚን ነው። አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። ዋይ ብዙ ኢትዮጵያዊ የሚያቀኝ እኔ ቲክቶክ ላይ የሆነ ነገር ሳደርግ ነው ግን እሺ እና አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። እኔ አንድ እውነት ልንገራችሁ፣ ዩኤፍሲ ላይ አንድ ፋይተር ሻምፒዮን ሲሆን እንበይ ይመጣል። ያ ማለት እኔ ሻምፒዮን የመሆን ህልም አለኝ ከድሮ ማለት ነው፣ ከዛሬ ከ20 ዓመት ጀምሮ ማለት ነው። ስለዚህ መጀመሪያ ማመስገን የምፈልገው አላህዬን ነው። አልহামዱሊላህ ኃይልም ጉልበትም ችሎታ ያለው ከሱ ውጪ ማንም ስለሌለ ማለት ነው። ኃይል ሊሰጥ የሚችለው ወደ በቀሉ ስንመጣ ስንመጣ እዚህ መድረክ እንድትመጣ ያረኳት እኔ ነኝ በመጀመሪያም ኖት ኦንሊ እሱ ብቻ አይደለም፣ ሌሎቹም ስፖርተኞች እዚህ ያደረጓችሁ እኔ ነኝ ማለት ነው። ሐሳቡ ይታያል ቲክቶክ ላይ ብሎኬት ስሰብር ፖሊስ ከተከተለ እንሰስ ደበድብ ይዚህ ምን ማለት ነው? ይሄ ለማርሻል አርቱ የተከፈለ መስዋዕትነት ነው። ማንም ሰው የሴዶ ማርሻል እስቲ ቲክቶክ ላይ ብሎኬት ስሰብር ፖሊስ ከተከተለ እንሰስ ደበድብ ይዚህ ምን ማለት ነው? ይሄ ለማርሻል አርቱ የተከፈለ መስዋዕትነት ነው። ማንም ሰው የሴዶ ማርሻል እስቲ አንዴ መስዋዕትነት ለከፈሉት ውድ የኢትዮጵያ ህዝቦች እና አለፍላጎታቸው ለተደበደቡ ለወንድምና እህቶቻችን አንድ ጊዜ የህሊና ጸሎት። ይቅርታ በሴዶ እንደ አይነት ስለደረሰባቸው ይዛችሁ እንግዲህ ግን ሴዶ ፋይት ለማየት ነው እንጂ ሌሎቹን ለማየት የመጣ ማንም የለም። የኢትዮጵያ ህዝብ ሙሉ ሴዶ ለማየት ነው ሁሉም የመጣው። ሴዶ ንጉሱን ለማየት ነው። በቃ ንጉሱን ለማየት ከፍሎ ይገባል። እሱ 10 እጥፍ ከፍሎ ይገባል። እዚህ ጋር በእነው ሪስቲክም ነች። ግን ሌሎቹንም አትሌቶች አሪፍ አትሌቶች ናቸው። ግን በእነው በቃ አሪፍ ነው። እስቲ ላይ ካሁንም ከምር እዛ ቲክታክ ላይ እንደሚሰራው ሪያሊስቲክሊም እንደዛ ነው ለማለት አትራክት ያደርጋል። ብዙ ሰው ዋን ኦፍ ዘ ሜን በቃ አሁንም ጆኒ አሪፍ ነች። ግን ጆኒ ከሌላ አትሌት ጋር ቢሆን እንዳሁኑ አይሄድም ነበር ያ ሰው ገባ። ግን ሴዶ ስላለ ለዚህ ኢቨንት የሆነ የጨመረው ስፓይስ ነገር አለ ነው ማለት ነው። ከዚህ በፊት ከከፈለው ለምን ንጉሱን ለማየት ነው። ንጉሱ ብዙ ቲያትር ሰርቷል ማርሻል አርት እንዲያድግ ማለት ነው። እኛ ሁሉም ያደረግነው ለማርሻል አርት መስዋዕትነት ነው እንጂ እቺማ ምን ጭድ የሞላት መዳበራ ለዚህ ልጨረቅ እንዴ?
ለዚች እኔ ተጨንቄ ማላቅም የስ መድረኩ ነው። እኔ መድረኩን ሰውም የራሱ ዋጋው ቫልዩ እንዲያውቅ አድርጌዋለሁ። እያንዳንዱ ታውቀዋለህ። ይሄን ደግሞ ቫልዩያችን አስከብረን ነው እዚህ የተገኘ ነው ማለት ነው። ዩጋሪ ታገኘኝ አበሻ this is my man ያ ጆ በቀሉ ጆዬ ምንድነው አንተስ የምትለው? ሴዶ ምን እያለ? እኔ ምንም አልሰማሁትም፣ አልገባኝም። ራሱን አርቲኩሌት ማድረግ አይችልም። ግን በቀሉ እኔና ሴዶ አንድ ብዙዎቻችሁ ማታውቁት ሆነ በቀሉ ቀንሽ ደረሰ በቀሉ በቅዋ በቅዬ በቀሉ በቅዬ በቀሉ 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 ቀንሽ ደረሰ በቀሉ 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 ቀንሽ ደረሰ በቀሉ ተዘጋጅ በቁዬ ምንድነው ይዘው የመጣው? ምንድነው እየበላል? ምንድነው የምትበላው? ይሄ እንደ ቻሌንጅ ነው። ሴዶ ይሄ ምን እንደሆነ ካወቀ ከማሸንፈው 4 ሚሊዮን ብር ውስጥ 1 ሚሊዮን ለሱ ሰጠዋለሁ። ስሙን ብቻ ንገረን ሴዶ። በቀሉ በባዶ ሜዳ አለው ትያለሽ። ዝም ብለሽ በባዶ ሜዳ ማለት ነው። እንግሊዘኛ ማውራት እውቀት ይመስላል። እንግሊዘኛ የሚያወሩ ሰዎች ባይዘ ክላስ ሲማሩ መጨረሻ የሚወጡ ሰዎች ናቸው። ይሄንን ወቅ እውቀት ያላቸው ሰዎች ናቸው ዓለምን የገነቡት። ዛት ሚስ ኢንጂነሮች፣ ፓይለቶች፣ ዶክተሮች እንጂ እንዳንተ አይነት ለፍላፊው። እስቲ አውራና ሳይን በቀሉ እስቲ አንዴ እንጨፍር። ነይ ትወጫለሽ፣ እንጨፍር። በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ በቀሉ በቅዋ በቅዬ በቀሉ። እንግዲህ ይህን ዘፈን እስቲ መጨረሻ ላይ ማን እንደሚበቀል እናያለን። ግን ሪላክስ ብሮ ሪላክስ በቃ ሪላክስ ነው ማድረግ ያለብህ። ከፋይቱ በፊት ራሽ ልታደርግ ትችላለህ። ያ የሆነ ወይ ከፋይቱ በኋላ አሳካው ምናምን። ግን ከተመታ ደግሞ ከባድ ነው የሚሆነው ለአንተ። በቀሉ እስቲ ጨፍሪ፣ ተነሽ ጨፍሪ እንጂ ጨፍር አሁን ሰው እጄን እፈልገዋለሁ። ጨፍር ጋይስ ለብዙ ዓመታት ሴዶ የኢትዮጵያ ሕዝብ ላይ ሙድ ሲይዝ ሲቀልድ አያቁም ብሎ ሰዓታችሁን ሲገልጽ ስማ አልተዋወቅንም። አንተ ምክንያት ነው። ከየት ነው የመጣችሁት ስትባሉ ኢትዮጵያዊ ለመሆን አፈራችሁ። ከሱ ጋር አንድ ሀገር ብቻ እንቅልፍ ያጣችሁ ሴዶ ግጠመኛ 500 ሺህ ጋይስ ሴዶ እቺን 3 ወር ነው ለኔ ፋይት ፕሪፔር ሲያደርግ የነበረው። አንተንም ዋጋህን አስከበርኩልህ። አፍተር ዌይቲንግ ፎር ዲስ ለብዙ ዓመታት አሳያችኋለሁ። ዛሬ ስንት ዓመት አስከበርኩ ፋይት እናድርግ ብዬ ቴክስት ሳደርገው አስከበርኩ። ሴዶ አፈመስኩ 21 ሲመጣ ዋንጣ አረጋለሁ፣ እግሬን እሰብረዋለሁ ማለት ነው። እጄን እሰብረዋለሁ። ይሄንን ነው መቼም አንድ አትሆንም። ከማርሻል አርት ትወጣለህ። ኢትዮጵያ ሕዝብ ይጠላል። ይሄንን መቼም ሴዶ ከዚህ በኋላ ፋይት ሲያደርግ አታውቅም። ጋዜጣ አንብባ አትለፍልፍ። ቲክቶክ ቪዲዮ አይሰራም። ሙሉ ለሙሉ አቶል ሴዶ የሚለውን ስም አቶል በቀሉ ይሄ የሶስት ፕላን አይደለም። ለብዙ ዓመታት አታገኝም። መቲኩለስሊ ፕላን የተደረገ የግድያ ፕላን ነው። ስማ በኔ ምክንያት ነው ሴዶ ማርሻል አርት ሰያያችሁና እንዴት ማርኬት እያደረጉት እንደሆነ ማርኬቲንግ ስትራቴጂያቸው ቶፕ ሌቭል ነው። እነ ማግሬገር ወይም በቃ ትላልቅ ዩኤፍሲ ፋይተሮች እነ ኪንግ ራያን የሚጠቀሙት ማርኬቲንግ ስትራቴጂ ነው። በቃ ከምር ፋይቱን እንድታዩት እንድትጓጉለት የሚያደርግ ማርኬቲንግ ስትራቴጂ ነው። ይመቻቸው። ሪስፔክት ነው። በኔ ምክንያት ነው። ቆይ አሁን ማድመጥ አልቻልም። እንዲህ ስንል እዚህ ነው። በኔ ምክንያት ነው። ሴዶ አንዴ ጨርስና ከዛ ጆኒ ጨርስ፣ ከዛ ሴዶ መልስ የምትካለ ትሄዳለህ። ሴዶ እስቲ ንገረው። በኔ ምክንያት እዚህ እንደደረስክ አታስብ። በኔ ምክንያት ነው። ሴዶ ኖት ኦንሊ ተናገር ያለው መጀመሪያ እዚህ ውስጥ ማለት ነው። ለኔ ቻሌንጅ ያላቀረበልኝ የለም። ገብቷችኋል አይደል? ኦፍ ኮርስ ብዙ አቴንሽን ማግኘት ይችላል። አቅርቦልኛል። ሪስፔክት ከሌላችሁ አቅርቦልኛል። ሁሉ ሰያችኋል። አቅርቦልኛል። አንተም አቅርበልኛል። ዚስ ምን ማለት ነው ይሄ? በቃ ኪንጉ ማን ነው? ሴዶ ነው። ተቆጣጠረው። ኪንግ ሲረ ንጉስ ስትሆን በቃ ሚንጠለጠል አይጠፋም ማለት ነው። እሺ ጆኒ
yes Abasha you should know this ሀበሻ አንዴ እስቲ ጆኒ አሁን ላለው ቃል ምንድነው መልስ? እኔ ያለውን ምን እስካሁን ድረስ ምንም እየገባኝ አይደለም። አማርኛ አይደለም እያወራ ያለው መሰለኝ። ግን አንድ ቃል እገባላችኋለሁ። ሴዶ ስሙ ይጠፋል ከኤፕሪል 21 በኋላ ከዚህ ነሐሴ 21 በኋላ ሴዶ ፋይት አያረግም። we don't care I'm a fighter ቲክቶከር ይሄን ነው ምን ያህል እንደምሰራኝ ታውቃላችሁ። ምን ያህል በራጡ ሰው ውጭ ሀገር ለኔ ለመዘጋጀት እንዳጠለ this nigga bro በቃ ያ ኩል አይደለም። ቀውና የራስን ፓርት ትናገራለህ፣ ዝም ትላለህ፣ ሲጨርስ ታወራለህ ምናምን። ግን ሴዱ ትንሽ ኤፕሪል 21 ነው ፋይቱ በነገራችን ላይ ነሐሴ 21 ነው ያ ሰው ጠብቁ። እስከዛ እንግዲህ ጠብቁ። የሚያያችሁ በዚህ እየተጽናናችሁ ጠብቁ። ያበደ ፋይት ነው የሚሆነው። የዛንን ቪዲዮ እንሰራለን እንግዲህ ከተቻለ ውስጥ ገብተን እስኪ ለሚሆነው አድርገን ብቻ አሪፍ ቪዲዮ ጠብቁ። ግን ሰብስክራይብ ካላደረጋችሁ እስካሁን ሰብስክራይብ አድርጉ። ቀጥል ተጋጆ ሰው የለም። ሴዶን ይሄንን ታውቃለህ። አንዴ ታይላንድ ይሄዳል፣ አንዴ ዱባይ ይሄዳል። ብትይዙ ግን አይቀየርም። ሴዶ እጄ ስትገባ እሰብርሃለሁ። መድኃኒዓለም ምስክሬ ነው። አተርፋትም በቀሉ ይዶን ነው የሚያቶ ነግሬሻለሁ እኮ በኔ ምክንያት yes በእሱ አሪፋትን ይችላል። አንተ እዚህ በመምጣት በእኔ ምክንያት ግን ህዝቡ አንተ ስታሸንፍ ሳይሆን ስትሰዋ ለማየት ነው የሚመጣው። ስትሰዋ ለማየት ነው ትኬት የሚገዛው። አለማወቅ ነው አለማወቅ። ሁለት ሳምንት እኮ ከየሞት ስትሄድ እድገትና ዲቨሎፕመንት አገኘ ሰፈራ ትሸናለህ። እስቲ ዳይፐር አላረክም? አሁን እኔ ጋር ስትመጣ ዳይፐር አላረክም? ቼክ ይደረግልን። ዳይፐር አላረክም? ምን ዳይፐር ነው ያደረከው? እስቲ ስማ ምን ዳይፐር ነው ያደረከው? አንተ እኮ እስከ 20 ዓመት ድረስ እኮ በዳይፐር ነው ትምህርት የተማርከው። ለዛ ነው አንተ ተራ ነገር የምታወራው ማለት ነው። ይዶን ነው የሚያተው አታቀኝም። ዳይፐር እስቲ አሳይ። ሾፍ አሳየና ሹፍ አሳየን እንጂ እሺ አሳየን። ጆኒ በዳይፐር እያወራ ስማ። እዛ ጋር ደግሞ ክትፎን ብላ የምትለው ለጠጅ ሰጥቶ ገብተህ ነው 5 ብር ሰጥቶ ነው። ክትፎ እኮ ብር ያለው ሰው ነው የሚበላው። ጠንያም ጠጅ ጠጥተህ ታወራለህ እንዴ? ጠጅ ጠጥተህ አታወራ። እሺ ጆኒ ለዚህ ምን ምላሽ አለ? ሴዶ መታወቅ የሚፈልግባቸው ነገሮችና የሚታወቅባቸው ነገሮች ይለያያሉ። have you ever seen anyone እናንተ እንደ ቤተሰብ ልጆቻችሁን ሳድግ እንደ ሴዶ ነው መሆን ፈልገው ቢላችሁ ምን አይነት ዲስአፖይንትመንት ነው የሚሰማችሁ? አዎ እውነት ነው። ሴዶ ሲሳቅበት አብሮት ምስቁ የሚመስለው ሰው ነው። I promise you ሴዶ እኔ you have no idea ምን ያህል ይሄን ቀን እየጠበቅኩ እንደነበረ። አንተ እቺ 3 ወር ነው ፕራክቲስ ታደርግ የነበረው። እኔ ከ3 ዓመት በላይ አንተን ስጠብቅ ነበር። የዚህን ሀገር የማርሻል አርት ካንሰር እኔ ነኝ ማውጣው ብዬ my biggest plan ሴዶን ከዚህ ስፖርት ዓለም ማስወገድ ነው። ይሄ ቃሌ ነው። ቃሌን እጠብቃለሁ። ሴዶ ማርሻል አርት ትሰዋለህ። እኔ ጆን አይደለም ሴዶ አካል ጉዳተኛ አርጌ ከኬጅ ካላስወጣሁት እኔ ማርሻል አርት ኩት አደርጋለሁ። ቴንክ ዩ ጆኒ። ሴዶ በቀሉ እኮ ያልኳት እኮ በምክንያት ነው። ወሬ ስለምታበዛ በቀሉ ማለት ነው። ዳይፐሯም ጭነት አለ፣ ያስጨንቃታል፣ ሲያቃጥላት መለፍለፍ ነው። ሌላ አያ the difference is ማለት ነው። አንዱ እዚህ ጋር he got plan, he knows what he want to do and he knows what he's going to do። አንዱ ግን he's just there በቃ እድሉ ስላለ ነው። አንዱ እዛ ጋር ያለው የሚያወራው ነገር ሴንስ የለውም። ለዚህ ነው በቃ ለዚህ ነው ይለው የሆነ ሳይድ ቹዝ ስናደርግ ዝም ብለን እንዳይመስል። so I don't know, I have my own side, you guys can have your own side, you know። የራሳችሁ የምትደግፉት ሰው ይኖራል። ግን እስቲ ይዩት ማነው ሴንስ እያወራ ያለው እስካሁን? ያኛው ማሪፍ ነው ወይ ይኖረዋል እስካሁን አላውቅም። እንግዲህ ትክክለኛ እውቀት ይኖረው አይኖረው አላውቅም። አንዱ ግን አስመስክሯል። ግን እስቲ ታያ ምንም የለም ታውቃለህ። ዳይፐር ነው የሚያስለፈልፍ። አይ ኖ ኢት አውቀዋለሁ። እና እኔ ማርሻል አርቲስትም ቲክቶከርም ነኝ። ገብቶሃል አይደል? እኔ እዚህ ሪንግ ውስጥ ማይክሮ ሰከንድ ኖት ሰከንድ ማይክሮ ሰከንድ በቂ ነው ለአንተ። ግን አህመድ ቲክቶከር ምንም ማድረግ እችላለሁ። ምንም በቃ ህዝቡን መያዝ እችላለሁ ባይ ኤኒ ሚንስ ማለት ነው። yes ስለዚህ ተከለከለ አይኪው ሌቭላችን ከማንም የተሻለ ነው ማለት ነው። ሁሉንም አንጫጭቻለሁ። ጠፋው ብዬ አንጫጭቻለሁ። ተሰብራለሁ ብዬ አንጫጭቻለሁ። እናቴ ትቆጣኛለች ብዬ this is business you should know this ሀበሻ ያ ይሄን ነው ሀበሻ በኔ ቢዝነስ ነው እዚህ ጋር በኔ ምክንያት እዚህ ቀረብክ። በኔ ምክንያት ኢቲኤፍሲ 02 ለዚህ በቃ ማለት ነው። ኖት ኦንሊ በቃ ሁሉም እድሉን እዚህ ነው
በእኔ ምክንያት ማለት እኔም ቢብል ወላሂ ማንም ይሄን ፋይት አያይም የነሱን ፋይት this is my word ያ ነው ጆኒ ጋይስ በቀላሉ ማለት ነው የሴዶ ሙሉ ፐርሶናና ካራክተር ምን ያህል ፌክ እንደሆነ ላሳያችሁ። በሃይማኖት የጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። በነጋቱ እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ አሻፍዶኛል ብለህ ፖስት የምታደርገው? አጠገብ ደህና ሰው የለም። ማናጀሮች ምንድን ነው የሚሰሩት? እንደዛ አይነት አወራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን ያሳያለሁ። እሺ ናው ኢዝ ኳየት መልሳለን እኮ እኛም መልሳለን። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። yes you should know that እኔ ወንጀል ልሰራ እችላለሁ፣ ሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጸጽቼ ያ ማስታወቂያ ያበደ ነበር። ገና 1 ብር ምናምን አይተሻለ የሆነ የምን ነበር ብቻ የአራዳ የሆነ መጠጥ አለ እና ያበደ ማስታወቂያ ነበር ምናምን። አሪፍ ነው የሰራው። ያው ደጋግመህ ስራ እንደዚህ አይነት ማስታወቂያዎች ነች። አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለሱ አታስብ። ገብቷል አይደል? እስልምና ፍጹም ነው፣ ሰዎች ግን ፍጹም አይደሉም። Islam is perfect, the believer is not perfect. You should know that. I don't care አንተ ስለምታወራው ነገር ማለት ይሄ ነው መልእክቱ። ከዚህ በኋላ I don't think ምንም አይነት ትርፍ ነገር መነጋገር ፖይንት ያለው አይመስለኝም። ለምን ለብዙ ሰዓት ለብዙ ጊዜ ሁላችሁም ስጠብቁ ሰዓት ደርሷል። ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም። ደግሞ ድሮ መጻፍ አይችልም፣ ግን አሁን የመማሩ እድል አይኖርም። አይ በቀሉ አንቺ ዳይፐርሽ የምታስሪ መስሎሽ ነው እንዴ? የኔ ነገር አካል ጉዳት ማለት ዳይፐር ምንም አቶል you don't know me at all አሳያለሁ። ለአንተ ብቻ አይደለም ለኢትዮጵያ ሪል ሚክስድ ማርሻል አርት ምን እንደሆነ አሳያችኋለሁ ማለት ነው። ናይስ አብዛኛው ሚክስድ ማርሻል አርት ማለት ምን ማለት እንደሆነ አልገባውም። እኔ ለዛ ነው ከዚህ በፊት አልቀበልም ብዬ የመጀመሪያው ፋይት እኮ ለኔ ነው የመጣው። ለኔ እኮ ነው የመጣው አይደል? ሚክስድ ማርሻል አርት አሁንም እኮ የልጅ አይመጥነኝም፣ ግን እኔ መንገዶችን አሳይቻለሁ። how to ሚክስድ ማርሻል አርት የምትሆኑት እንዴት ነው? ፕሮፌሽናል ስልጠናዎች ስትወስዱ ከሀገር ወጥተ ለወጣቱና ለታዳጊው ብዬ ነው እኔ ከሀገር ወጥቼ ሁለት ሳምንት ትሬነር ነው። አሁን አስተማሪ ነው ያቆ ነገር የለም እየቀለደባችሁ ሚክስ ማርሻል አርት በሁለት ሳምንት ተባለና ነገር አይደለም። ሚክስድ ማርሻል አርት ስንት ዓመት ሰርቶ ለማስተማር ብቁ ያልሆኑ ሰዎች ስለ ሚክስድ ማርሻል አርት ምን ታውቃለህ? ስለ ሚክስድ ማርሻል አርት የምታውቀው ነገር አለ? እሺ ትላለህ ዋሽ ነው ባት እዚህ ጋር አበሻ በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ እሺ አሁን በቅዬ በቀሉ ለስ እንጨፍር የሆነ አባባል አለ ብቻ የሆነ አባባል አለ። አባባሉ ጠፍቶኛል። የሆነ ነገር ፈጠን ብሎ ፈጠን የሚለው ቀኑ ሲደርስ ነው የሚባል ነገር አለ። ቀንሽ ደርሶ እንደሆነ እንግዲህ በቀሉ ቀንሽ ደረሰ በቀሉ ነይ እንጨፍር እስቲ ጨፍሪ አለኝ ነይ ጨፍሪ እዛ ጋር ትጨፍራላችሁ እዛ ጋር እንጨፍራለን። እስቲ ብጨፍሪ ይሻልሻል። ነይ ጨፍሪ። ለሴዶና ለጆኒ ፐርሰናል ጥያቄዎች ካሏችሁ እሺ ኢዙ ማይክ አዘጋጅልኝ። እኔ እነግርሃለሁ። ኢዙ የት አለ? ኢዙ የት አለ? ማይክ አንዴ ከጆኒ ስጠኝና አንጣ ስጠኝ። አንጣ ቆይ ለኢዙ ለአብዬል ስጥልኝ እስቲ። አብዬል ማን ዩናይትድ ኢን ዘ ቢልዲንግ ይላል። ማን ዩናይትድ ብሩኖ ፈርናንዴስ። አብዬል በመጀመሪያ አመሰግናለሁ።
ይሄ ነገር እንዲሆን ስላደረጋችሁ ይመቻችሁ። በጣም ትልቅ ነገር ነው ያደረጋችሁት። በጣም የምንፈልገውን ነገር ነው እያደረጋችሁልን ያላችሁት። እናመሰግናለን። አንቺ ዋና ዱነግ ያራዳልሽ ሰው ጥያቄ ለሴዶ ነው። አንዴ ዝም በሏ እባካችሁ። ለሴዶ ነው። አንድ የመጀመሪያው ጥያቄ ማሳብ ሊሆን ይችላል። እኔ ባልኖር ኖሮ ይሄ ነገር ሀፕን አያደርግም ብለሃል። ይሄ ለሌሎች ፋይተሮች ዲስሪስፔክት ስለሆነ ይታረም። ሁለተኛው አሁን ፕሮፌሽናል ጥያቄ ነው የምጠይቀህ። ወደ ጥልቁ ሄደህ ታውቃለህ? ወደ ጥልቁ ሄደህ ተላፍተህ ታውቃለህ ከሰው ጋር? እስቲ ባፍንጫ ታውራ። እስቲ ወደ ራቅ አድርገውና ልስማ። ባፍንጫ ታውራ። ግራውንድ ቴክኒክ ላይ እንዴት ነው? ወደ ጥልቁ ሄደህ ባፍንጫ እያወራ ስለሆነ እየሰማው አይደለም። ስለዚህ ባፍ አውራ። ወደ ጥልቁ ሄደህ ፋይት አድርገህ ታውቃለህ? ከሰው ጋር ግራፕል አድርገህ ታውቃለህ? በደንብ እስከ መጨረሻው? I have experience አለኝ አለኝ። ይህ መልእክት ለአንተ ነው። አያውቀውም ጥልቁ ምን እንደሆነ አሳየው። እሺ አራዳልሽ ነገርኩህ እኮ ባፍንጫ ነው የምታወራ ብዬ ነበር። አንተም እሺ ጥያቄ አሳየው ላላየው ለማ ስትል እያለ ነው ለሱ። እሺ በመጀመሪያ እድል ስለሰጠኝ አመሰግናለሁ። ይህ ምርጥና ወጣቱ የሚኮራበትን ፕሮግራም ስላዘጋጃችሁ እናመሰግናለን። ጥያቄ ለጆኒ ነው። ዛሬ በዶሮ እንቁላል ነው ወይስ በሰጎን ነው የምትመታው? እና አዘጋጅ ሆነ እበለዋለሁ። እንቁላሉ እበለዋለሁ። አይ ክትፎ አይደለም ጁስ እበለዋለሁ። እና የመጣው እንቁላል እበለዋለሁ። እሺ እንዳታባክ ነው። እኔ ሴዶ ላይ ምግብ ዌስት ማድረግ አልፈልግም። ምግብ ምንም አይነት አይደለም። ምግብ ወንበር ራሱ ወረወርበት የሚበራ ይመስለኛል። ስለዚህ ሴዶ ላይ ምንም አይነት ነገር ዌስት አናረግም። እንዳያሳስብሽ ብራዘር፣ ከተዘጋይ ግን በቀሉ እንዳያሳስብሽ፣ እንዳያሳስብሽ። we don't care የመጀመሪያ ጥያቄ ለጆኒ ነው። በስንት ራውንድ የምትጨርሰው ይመስልሃል ሴዶ? ከመጀመሪያው ራውንድ አልፈም ፋይት ከፋይቱ ብዙዎቻችሁ ፋይቱ በስንተኛው ራውንድ ታለማለ? የራውንዱ ርዝመት ነው ብዙዎቻችሁ ኢንትረስት አላችሁ። እኔ ግን ፎከስ ብታረጉ የምትፈልጉት ብዙ ታለማለ የሚፈጠረው ዳሜጅ ነው። ሴዶ አረ የዶሮ እርባታ ያስፈልግበት ስታወራ የዶሮ እርባታ። እናንተ ስንት ራውንድ? ሜቢ 3 2 ማክሲመም 3 2 በቃ አንድም ሊሆን ይችላል። ግን ያው ትንሽ ያየሁት አመታት ስላለ ሜቢ 2 ይሁንለት። ትንሽ ደግሞ ለኢንተርቴይንመንቱ ትንሽ ይቆይ ከተባለ እስከ 3 ሊሄድ ይችላል። ከዛ ውጪ ማርክ ማይ ወርድስ እያሰብኩት አይደለም። ስታወራ የዶሮ እርባታ እያሰብኩበት ይሰበራል። ሶ ጋይስ that was a video for today። እንግዲህ እንጆይ እንዳደረጋችሁ ተስፋ አደርጋለሁ። ይሄ ፋይት እንዴት የሚሆን ይመስላችኋል? በጣም አሪፍ ፋይቶች አሉ። የዛኔ ደግሞ የሱንም ሪአክሽን ቪዲዮ እንሰራለን። ግን እኔ ታይሰንን በደንብ ጠብቁት ብያለሁ። ሚኒሊክምንም አይቻታለሁ። የሆነች ጣይቱንም አይቻታለሁ። ጣይቱንም ጠብቋት። አሪፍ ጋምቤላ የሚሆን አሪፍ ጋምቤላ አለ። እሱንም ጠብቁት እና መጨረሻ ላይ ደግሞ ጆኒ እንግዲህ እናያለን። እሱን ደግሞ እሱ አንፕሬዲክታብል ከሚባል ውስጥ ነው። ግን ታይታላችሁ እና ይሄን ቪዲዮ ላይክ እንዳደረጋችሁ ተስፋ አደርጋለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ፒስ